ሰላም ውድ ትሬደርስ ይላል እንግዲህ እንደምን ዋላችሁ እንደምን አመሻችሁ እንደምን ከረማችሁ ብያለሁ። እንግዲህ ያው ቪዲዮን እንደምታዩት ማለት ነው ይሄኛው ኤክስኤዩ ወይም ደግሞ ጎልድ ዴይሊ ኤስኬ የተሰኘው ቻናላችን ነው ማለት ነው። እንግዲህ ለዚህ ቻናል እንግዲህ ገና ካሁኑ አዲስ ከሆናችሁ ልጅ እንግዲህ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም ሌሎች ትሬደሮችን ለመርዳት እናም ደግሞ በየቀኑ ደግሞ አናሊሲስ ስለምንሰራ እሱ እንዳያመልጣችሁ ማለት ነው። ሌላኛው ነገር ደግሞ የሚሆነው ደግሞ አንድ ምስጢር ልንገራችሁ። ጎልድ ከዚህ በፊት ኦልታይም ስንለው ነበር አይደል? ግን አሁን ዲሴምበር ስለገባ ከፈንዳሜንታል አንፃር ጎልድ ትንሽ ወደታች የመውረድ ቻንስ አለው ብዬ ገምታለሁ ማለት ነው። ለምንድን ከተባለ በዚህ ቪዲዮ የምናየው ይሆናል ማለት ነው። በተጨማሪም ደግሞ በዚህ ቻናል ላይ ምንም አይነት ፋይናንሻል አድቫይስ አንሰጥም ማለት ነው። እናም ደግሞ ሲግናል አንሰጥም ማለት ነው። ስለዚህ እሱን በደንብ በጥንቃቄ እያሰባችሁበት ማለት ነው። ስለዚህ ጎልድ ለምንድነው ወደታች የሚወርደው የሚለውን በዚህ ቪዲዮ እናየዋለን። ቀጥታ ይሄንን ካወራን ይበቃል። ቀጥታ ወደ አናሊሲስ ቪዲዮአችንን እንግባ ማለት ነው። ስለዚህ ያው እንግዲህ ምንጊዜም ስንጀምር እንግዲህ ከዴሊ ታይም ፍሬማችን ነው የምንጀምረው። እንግዲህ ከዚህ በፊት እንትን ፕራይስ እዚህ ጋር 144% ላይ እየነበረ እንትን 4064 እየነበረ የ2000 ፒፕ ትሬድ እንግዲህ ኮል አውት ለማድረግ ሞክረናል ማለት ነው። እንግዲህ እግዚአብሔር ይመስገን እንደታሰበው ሆኗል ማለት ነው። በዚህ ውስጥ በጣም አብዛኞቻችሁ እንድትጠቀማችሁ ተስፋ አደርጋለሁ ማለት ነው። የነገራችሁኝም እህቶቼ ወንድሞቼ ያላችሁ ማለት ነው በጣም አመሰግናለሁ። ከዚህም በኋላ ይሄ ነገር ይቀጥላል ማለት ነው። ስለዚህ ግን ዛሬ እንዴት ነው የምናየው ወይም ደግሞ ይሄንን ሳምንት ወይም ደግሞ ዲሴምበር ሙሉን እንዴት ነው የምናየው የሚለውን ነገር በደንብ እንረዳው ማለት ነው። ስለዚህ ያው እንግዲህ እዚች ጋር ማዘር ሲኩዌንስ ነበረች። እሷ ማዘር ሲኩዌንስ WCL ገብታ ከWCL ሪያክት አድርጎ ወደ ላይ እየወጣ ነበረ ማለት ነው። እሱን አውርተንበታል። ከዛ መልሶ ግን ፕራይስ 4245 ወደ ላይ የሚሰብርልን ከሆነ ኦል ታይም ሃይ እንጠብቃለን የሚል ነገር ነበረ። ግን እሱን ሀሳብ የሚያስቀይር መጥቷል ማለት ነው። ምንድነው የመጣው የሚለውን ነገር ካየንና ከታዘብን ወይም ደግሞ ከተረዳ እዚህ ጋር ዜሮ ኤቢሲ ብለን ቻይልድ ሲኩዌንስ እዚች ጋር ሲ ሌቭል አቺቭ አድርጎልናል። እንግዲህ ፕራይስ ሲ ሌቭል አቺቭ ካደረገ በኋላ ሁለት ሴናሪዮችን እንጠብቃለን። የመጀመሪያው ሴናሪዮ 261.8% ወደ ላይ ተሰብሮ የሚወጣ ማለት አለበለዚያ ግን WCL የሚሰጠን ከሆነ ከሁለት አንዱ ቼክ እያደረግን እንትናለን ማለት ነው። አሁን በዚህ ሴናሪዮ WCL ሊሰጠን እየወረደ ይመስላል። አሁን እዚህ ጋር እንዳትሸወዱ WCL 38% እየሰጠ ይመስላል። ግን 38% ግን አልሰጠም። ቢያንስ አንድ ሁለት ፒፒ ቀረዋል። አንድ ሁለት ፒፒ በደንብ ዙም አድርገን የምናየው ከሆነ ፕራይስ WCL 38% አልሰጠንም። WCL 38% አልሰጠንም። 38% ሰጥቶን እንደዚህ ነገር እንትን የምናይ ቢሆን ኖሮ አሪፍ ነገር እንጠብቅ ነበር። ግን 38% አክቲቭ ምንድነው 38% አቺቭ አላደረገም። ስለዚህ ስቲል አሁን ወደታች የመውረድ ፕሮባቢሊቲ ከፍተኛ ነው ማለት ነው። እስቲ እሺ የቱ ጋር ነው የምትጠብቀው ካላችሁኝ ኤክስቴንሽን ሌቭላችንን አውጥተን ዴሊ ታይም ፍሬም ላይ ኤክስቴንሽን ሌቭላችንን አውጥተን ብንዘረጋው ቢያንስ ፕራይስን 4082 ከዚህ በፊት 144 በነበረበት ቦታ ላይ አላይን ስላደረገልኝ እሱ ጋር ባንስ እጠብቃለሁ ማለት ነው። ስለዚህ ዲሴምበር ሙሉ ምናልባት ወደታች ሊወርድ ይችላል። ለምንድነው? ከፈንዳሜንታል አንፃር ዶላር ወደ መንግስት ካዝና የሚገባበት ኢንፍሌሽን የሚቀንስበት ነው። ምክንያቱም በጣም ብዛት የሆኑ ግዢዎች ስለሚፈጸሙ እና ደግሞ በዛ ግዢ ላይ ደግሞ ዶላር ወደ መንግስት ካዝና ይገባል። ኢንፍሌሽን ተመልሶ ሊስተካከል ይችላል የሚል ግምት አለኝ በራሴ። የኛ ፈንዳሜንታል ቴክኒካል አናሊስታችን ደግሞ እሱን ነው ሰፖርት የሚያደርግልን። ፕራይስ አሁን ወደታች ሊወርድ ይችላል፣ WCL ሊሰጥ ይችላል የሚል ነገር ነው ዴሊ ታይም ፍሬማችን ላይ እየሰጠን ያለው ማለት ነው። ስለዚህ ዴሊ ታይም ፍሬማችን ላይ ሌላ የምንጨምረው ነገር ካለ ከተባለ 38% እንዳትረሱ። ከዛም ደግሞ ባውንስ እያደረገ ያለው ደግሞ ፕሪቪየስ ከነበረው 115% ነው። ፕሪቪየስ ኤክስቴንሽናችንን እንትን ብናወጣ 115%ታችን ጋር መጣ፣ ባውንስ አደረገ፣ ተመልሶ ወጣ ማለት ነው። ስለዚህ ይሄኛውን ሞመንተም የሚቀጥል ከሆነ ወደ ላይ የሚሄድ ከሆነ እንግዲህ ቡልሽ ይዘን እንሄዳለን። አለበለዚያ ግን ወደታች ይሄኛውን 60%ታችን ሪቴስት አድርጎ ተመልሶ ወደታች የሚቀጥል ከሆነ ግን ቤሪ ሴናሪዮ ይዘን ወደታች ይዘን እንወርዳለን ማለት ነው። ስለዚህ ዲፔንድ የሚያደርገው የዛሬዋ ቀን ዲፔንድ ታደርጋለች ማለት ነው። ስለዚህ ይሄንን ካልን ወደ ፎር አወራችን ስንወርድ ያ ቤዚክሊ ሴም ነው። አዲስ ነገር የለውም። ግን ምንድነው ፎር አወራችን ላይ ምንድን አለ ካላችሁኝ ግን
አክቲቭ የሆነ ሲኩዌንስ አለን ወደታች ግን እሱም ግን 60%ን መስበር ከብዶት 60% መስበር ከብዶት መልሶ ወደ ላይ እየወጣ ነው። ስለዚህ ምንድነው የምንጠብቀው? ዲአክቲቬሽን ነው የምንጠብቀው ማለት ነው። ዲአክቲቬሽን እንጠብቃለን። እስካሁን ደግሞ ዲአክቲቬት አላደረገልንም። 60%ችንን መስበር ከብዶታል። ዋን አወራችን ጋርም ብንሄድ መጣ ተመልሶ ነው የወጣው። ስለዚህ ምናልባት ዋን አወራችን ላይ ቦዲ ክሎዝ ስላለ ዲአክቲቬሽን ትንሽ ስላይትሊ የማንጠብቅበት ነገር ይኖራል። ግን እስቲ ዲአክቲቬሽን ሲኩዌንስ ወደ ላይ ስለሰጠን እሱን እየጠበቅን ወደ ላይ የምንወጣው ይሆናል ማለት ነው። ስለዚህ ያ ዋን አወር እና ፎር አወራችንን በዚህ ጠቀለልን። ሁለቱም ቤዚክሊ ደሴሞች ናቸው። ስለዚህ 15 ሚኒታችን ላይ ደግሞ እንውረድ። 15 ሚኒታችን ላይ ምን አለ ከተባለ ያው ሲኩዌንስ የምንሰራው ሁሌም ኤፍኤክስኤም ላይ ነው፣ ግን ሌሎች ብሮከሮችን ማየት ይጠብቅብናል። እሺ ስለዚህ 15 ሚኒታችን ላይ ደግሞ እንትን ስንል ይሄኛው የወረደው በነገራችን ላይ 90% ሰኞ ዕለት የወረደው 90% በቃ እንደምንፈልገው ያው አልተገኘም። እንዲችኛው ትሬድ ሲ ሌቭል ላይ ገብቶ 90%ችን መስበር ከበደው። ከዛ በቃ መጣ ሊኩዊዴት አደረጋት ተመልሶ ወረደ ማለት የ90% ሪቨርሳል ይሄኛው መጀመሪያ ሪጀክት ያደርጋል። ይሄው እዚህ ጋር እንደምናየው ሪጀክት ያደርጋል። ከተመልሶ ይመጣን እቺኛዋን ሪጀክሽኗን በዊክ ያወጣትና በቃ ያለ ምንም ሪትሬስመንት ወርዶ ዲአክቲቬት ያደርጋል። ስለዚህ እሱን ነበር ሲያሳየኝ ነበር። 15 ሚኒታችን ላይ ግን ምን አለ ከተባለ ይሄኛው ሲኩዌንስ እስካሁን ዲአክቲቬት አልተደረገም። እና ደግሞ እየተመለሰ ያለው ደግሞ ከ60% ነው። ስለዚህ ዲአክቲቬሽን ምንጠብቅ ይሆናል ማለት። ለምን ዲአክቲቬሽን የምንጠብቀው ካላችሁ እዚህ ጋር በቃ እንደምናየው ነው። እዚህ ጋር ደግሞ ሌላ ኦቨር ኤክስቴንድድ ወይም ደግሞ ድሮን አውት ኦቨር ኤክስቴንድድ ድሮን አውት ሲኩዌንስ አለ እዚህ ጋር ማለት ነው። ከ38% አቺቭ አድርጎ ሲኩዌንስ አክቲቭ ያደረገልን ማለት ነው። ስለዚህ ምንድነው አንተ የምትጠብቀው ካላችሁ ይሄኛውን ይሄው 0 ኤ ቢ አድርገን ብንዘረጋው 50% ጋር እየጠበቅኩት ነው ትሬድ ኤክስኪዩት ለማድረግ ማለት ነው። ግን በኮንፈርሜሽን ሪጀክሽን የሚያሳየን ከሆነ ብቻ ሪጀክሽን የማያሳየን ከሆነ በቦዲስ ብር አድርጎ ወርታች የሚወርድ ከሆነ እንትን አይደለም አልጠብቅም። ለምንድነው ግን ሞር እዚህ ጋር አሪፍ ነገር የምትጠብቀው ካላችሁ ወይም ደግሞ ለባይ የምትጠብቀው ካላችሁ አንድ ዲአክቲቬሽን ከላይ እንጠብቃለን። ሁለት ደግሞ ደብሊው ምንድነው 0 ኤቢሲ ብለን ብንዘረጋ ፕራይስ 144 ሲ ሌቭላችን ካደረገ በኋላ 144ን በቦዲ መዝጋት ከበደው። ከዛ ግን እዚህ ጋር ኖቲስ በደንብ አድርጉልኝ። እዚህ ጋር ኖቲስ ስናደርግ WCL ምንድነው WCL ከ233 WCL ይጠብቃል። 233 230 መጥቶ እዚህ ጋር ሪጀክት የሚያደርግልኝ ከሆነ WCL እጠብቃለሁ ማለት። ስለዚህ የዚህኛውን WCL ደግሞ ሪስፔክት እንደማያደርግልኝ throughout the process ይታያል ማለት ነው። ስለዚህ እዚህ ጋር ፕራይስን ወደ ላይ ይዤው ለመውጣት እየጠበቅኩት ነው ማለት ነው። አሁንም ይሄንን እንደ ሲግናል እንድትወስዱብኝ አልፈልግም ማለት ነው። ስለዚህ አሁን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። የዛሬ አናሊሲሳችን ይሄንን ይመስላል። ሌላኛው ነገር ደግሞ ያረሳሁት ይቅርታ በጣም ፒዲቪ ወይም ደግሞ ፕሪቪየስ ዴይ ቮሊዩሙን ብናየው ከስር ነው ያለው። ፕሪቪየስ ዴይ ቮሊዩማችን ከ4175 እስከ 4170 ባለው ውስጥ ፒዲቪ ይጠበቃል ማለት ነው። 50 ፒዲቪ አለ ማለት ነው። ስለዚህ ፕራይስ ከዚህም ባውንስ የማድረግ ቻንስ አለው ብዬ እጠብቃለሁ ማለት ነው። ካልሆነ ግን ብሬክ የሚያደርግልኝ ከሆነ ግን ተመልሼ ወደታች ይዤ ወርዳለሁ ማለት ነው። ስለዚህ ቤዚክሊ ይሄኛውን ነገር እየጠበቅን ነው ማለት ነው። 0 ኤቢሲ ሰርተናል 38% ዶናር ሲኩዌንስ ነው ይሄኛው። ስለዚህ እዚህ 50% ላይ አሪፍ የሆነ ሪአክሽን የሚያሳየን ከሆነ ወደ ላይ ይዤው የማልወጣበት ምንም ምክንያት የለም ማለት ነው። አሁንም ይሄንን ቻናል ሰብስክራይብ ላላደረጋችሁ እህቶቼ ወንድሞቼ ሰብስክራይብ አድርጉ። 100% ይሄ ቻናል እንደሚጠቅማችሁ እኔ እርግጠኛ ነኝ ማለት ነው። የማይጠቅማችሁ ከሆነ ግን አንሰብስክራይብ ማለት ትችላላችሁ። መቼስ ካልጠቀማችሁ እንግዲህ ምን ማድረግ አይቻልም። ግን እርግጠኝነት 100% ይሄ ቻናል ይጠቅማችኋል ማለት ነው። ከዛም ደግሞ ስትራግል ለሚያደርግ ጓደኞቻችሁ ካላችሁ ወይም ደግሞ እህት ወንድም ካላችሁ ትሬደሮች ለመረዳት ይሆነናል ማለት ነው። ስለዚህ የዛሬው አውትሉክ ይሄንን ይመስላል። ደህና ዋሉልኝ። ሰላማችሁ ብዝት ይበል።